በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ፀሐይ አብይ መሸሻ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መምህራችን መላከ ምሕረት መኳንንት አምሃ መኳንንት፣ ክቡራን አበው መነኮሳት፣ ሙሉ ሌሊቱን በምስጋና ያደራችሁ የቤተ ክርስቲያናችን የምስጋና መሰረቶች፣ ምድራውያን መላእክት፣ ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያናችን ባለውለታዎች፣ ሰውና እግዚአብሔርን የምታገለግሉ ያዘነው ዓለም መጽናኛ የተከዘው ከእግዚአብሔር የራቀው ዓለም ከእግዚአብሔር ጋር መገናኛ የሆናችሁ ዕለት ዕለት መስዋዕተ ጸሎት የምታቀርቡ አዕይንተ እግዚአብሔር ካህናት፣ የኪሩቤል ምሳሌዎች፣ የምስጋና ተባባሪዎች የሆናችሁ ለተልእኮ የምትፋጠኑ ዲያቆናት፣ የምስራችን ወንጌል ለሰው ልጆች ጆሮ ለትውልድ አእምሮ ዕለት ዕለት የምታደርሱ ክቡራን መምህራን ወንጌል፣ በዝማሬ የምታገለግሉ ወንድሞቻችን እህቶቻችን፣ በምሕረቱ አደባባይ በቅድስናው ስፍራ እግዚአብሔርን ለማመስገን እመቤታችንን ለመማፀን ከሩቅም ከቅርብም የተሰበሰባችሁ የቤተ ክርስቲያናችን ጌጥና ሽልማት ውበትና ድምቀት ፈርጥና ጌጥ የሆናችሁ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገ የቤተ ክርስቲያናችን ተረካቢዎች፣ ቅን ልቡና ትሑት ስብዕና ያላችሁ ሕፃናት፣ በዚህ ዕለት በዚህ ሰዓት በዚህ ቅዱስ ስፍራ የተገኛችሁ በሙሉ በእግዚአብሔር ስም እንደምንሰነበታችሁ። ያው ድክም ያላችሁ ይመስላል፣ ወይም ደግሞ ርቀታችሁም ሊሆን ይችላል። መደምደም አይቻልም። ድምፃችሁ ግን ቀንሷል። ይህ የሚዋሻ አይደለም። እንደምን አደራችሁ? እንደምን አረፈዳችሁ? ለዚህ ዕለት ያደረሰን በቸርነቱ የሰበሰበን በልዩ ጥሪ የጠራን የምሕረት ደጁን የከፈተልን የምሕረት እጆቹን የዘረጋልን ኃጢአታችንን ሳይሰፍር በደላችንን ሳይቆጥር በይቅርታ ለምስጋና በቤቱ ያገናኘን የቸርነት ባለቤት ስራው የማያልቅ ቸርነቱ መሐሪነቱ የሚደንቅ የቸርነት ባለቤት እግዚአብሔር አምላካችን በምሕረቱ በይቅርታው በቸርነቱ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በምሕረቱ በይቅርታው በቸርነቱ ተደግፈን በቅድስናው ስፍራ ተሰብስበናል። ይህንን በየዕለቱ የሚያደርግልን አምላካችን ነው። እግዚአብሔር ቤት ሁልጊዜ መምጣት ይቻላል። በሰው ቤት ሁልጊዜ መሄድ አይቻልም። ምክንያቱም አንድ ቀን ሁለት ቀን ፊቱ ፈካ ብሎ ቢቀበለን ሁለት ሶስት ቀን ደጋግመን ስንሄድ ፊቱ ይጠቁራል። የሰውን በር ሁልጊዜ ማንኳኳት አይቻልም። የአባታችን የአምላካችን የእግዚአብሔር ቤት ግን ጠዋት መተን ረፈድ ሲል ደግመን ብንመጣ ደስ ይለዋል። ረፈድ ሲል መተን ቀን ብንመጣ ቀን መተን ማታ ብንደግም ደስተኛ ነው። ይህም የቸርነቱ መገለጫ ማረጋገጫ በምሕረቱ በይቅርታው የሚስበን የሚያቀርበን የአባትነት ፍቅሩ የማያልቅ ወረት የሌለው መሆኑን ያሳያልና በምሕረቱ በቸርነቱ በቤቱ ስለሰበሰበን ሰፍረን ቆጥረን የማንጨርሰው ጸጋና በረከት ስላደለን ስለማይነገር ስጦታው ስሙ በድጋሚ የተመሰገነ ይሁን።
ዋና አገልግሎት አልቋል። የኛው ማቅረቢያው ተጨማሪው ነው። ዋናው አገልግሎት ሙሉ ሌሊት አባቶቻችን ሲያመሰግኑት ያደሩት ምስጋና ሰዓታቱ፣ እንዲሁም ደግሞ በዚህ የጾም ወቅት በቅዱስ ያሬድ ምስጋና ቤተክርስቲያናችን ሰማያዊት ኢየሩሳሌምን የምትመስልበት አባቶቻችን የሚያደርሱት ስብሐተ ነጉ ብዙ ተሰፍሮ ተቆጥሮ የማያልቅ ምስጋና ሲቀርብ አድሯል። ከዚያም በተጨማሪ የዚያ ሁሉ መደምደሚያ የሆነው ዋናው የአገልግሎት ሁሉ ዘውድ፣ የአገልግሎቶች ሁሉ ንጉሠ ነገሥት የሚባለው ሥርዓተ ቅዳሴው ነው። ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ መሥዋዕቱ ለድነት ለሕይወት የሚሆነው የሚቀርብበት፣ በጠቅላላው እግዚአብሔር ከሰው ጋር የሰው ልጅ ከእግዚአብሔር ጋር የሚዋሃድበት፣ በምስራቅ በምዕራብ በሰሜን በደቡብ የቆሙ የሰው ልጆች ሁሉ ወደ መሥዋዕቱ የሚመለከቱበት ዋና አገልግሎት ቅዳሴው ተጠናቋል። ስለዚህ ከዚያ ሁሉ አገልግሎት በኋላ የሚሰጠው ተጨማሪ በራት ላይ ዳረጎት እንደሚጨመር ከበላን በኋላ የስብሐት የበረከት እንደምንቀምሰው ይቆጠራልና ያንን አገልግሎት የእመቤታችንን ታምር ሰምተን በወንድማችን በዘማሪ ኃይለ መስቀል የሚጣፍጥ ዝማሬ እግረ ሕሊናችንን ስቦ ውስጣችንን ሰብስቦ መስቀሉ እግር ስር የሚያደርስ ምስጋና ዝማሬ አቅርቦልናል። አሁን ላጭር ለተወሰነ ደቂቃ የእግዚአብሔርን ቃል እንሰማለን። እግዚአብሔር አምላካችን ለእኔ የምናገረውን ኃይለ ቃሉን የምናገርበትን አንደበት ምስጢሩን፣ ጥበቡን፣ ማስተዋሉን አምላካችን ለሁላችን በቸርነቱ ያደለን። ሰው እዚህ ይቆማል፣ ለመማርም የሚቀመጥ አለ። የሚማረውንም የሚያስተምረውንም ኃይለ ቃሉን የሚገልጥላቸው አንደበቱን የሚሰጥ ማስተዋሉን የሚያድል እሱ ነውና ማስተዋሉን ሰጥቶን የተወሰነውን ደቂቃ እንድንነጋገርበት እግዚአብሔር አምላካችን ይፍቀድልን። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ። የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉ በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ተመዝግቦ እናገኘዋለን። እስኪ ሁላችሁም ቃሉን አንድ ላይ እንናገረው። ከእግዚአብሔር ተልከው በሉ የነገሩሽን የምታምኚ አንቺ ብፅዕት ነሽ። ያው ይረዝምባቸዋል መሰለኝ፣ ለማሳጠር ይቻላል። አንቺ ብፅዕት ነሽ፣ ዋናው ይሄ ነው። በሉ እስኪ አንቺ በሉ ምንድን ነሽ? ብፅዕት ነሽ ይላል። ይህ ቃል በቅድስት ኤልሳቤጥ አንደበት የተነገረ ምስጋና እና ምስክርነት ነው። ምስጋናው ለእመቤታችን፣ ምስክርነቱ ለትውልድ የሚተላለፍ። እመቤታችን ቅድስት ኤልሳቤጥን ሁላችሁም ታሪኳን የምታውቁት ነው። የካህኑ የዘካርያስ ሚስት ናት። ካህኑ ዘካርያስ የቤተ መቅደስ አገልጋይ፣ ዕጣን የሚያጥን እግዚአብሔርን የሚያመሰግን ብሉይ ኪዳንን በዘመኑ ለነበሩት የእግዚአብሔር አገልጋዮች የሚያስተምር የሚተረጉም አገልጋይ ነው። ቅድስት ኤልሳቤጥም ከእግዚአብሔር ያራቀች ለእግዚአብሔር የቀረበ ማንነት ያላት ናት። ይህን የምለው እኔ አይደለሁም፣ ቅዱስ ወንጌል መስክሯል። የሉቃስ ወንጌል ምዕራፍ 2 ከቁጥር 5 ጀምሮ ስናነብ ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር፣ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ተብሎ ተነግሮላቸዋል። ይህ ቅዱስ ወንጌል የመሰከረው እውነት ነው። በብሉይ ኪዳን የነበሩ በአዲስ ኪዳን ጽድቃቸው የተመሰከረላቸውና የተነገረላቸው
እግዚአብሔርን የሚፈሩ የሚያከብሩ በስራቸው በሃይማኖታቸው የከበሩ በሰው አንደበት አይደለም በእግዚአብሔር የተመሰከረላቸው ሰዎች ነበሩ። በረከታቸው በሁላችን ላይ ይደርብን። እና እነዚህ ሰዎች ለእግዚአብሔር የቀረቡ መልካምነት ያላቸው ቢሆኑም ልጅ አልነበራቸውም። መካን ነበረች ኤልሳቤጥ ይላል መጽሐፉ። ነገር ግን ከዕለታት አንድ ቀን የምስራች የሚነግር የሚያበስር መልአክ ከእግዚአብሔር የተላከ ስሙ ገብርኤል የሚባል ቅዱስ መልአክ ሊቀ ካህናቱ ዘካርያስ በቤተ መቅደስ ዕጣን እያጠነ ፈጣሪውን እያመሰገነ ስለ ራሱም ስለ ሕዝቡም ሁሉ እግዚአብሔርን እየተማጸነ በነበረበት ሰዓት የእግዚአብሔር መልአክ ተገለጠለት ይላል። በቤተ መቅደስ ነው የተገለጠለት። ጸሎት እየጸለየ ነው የተገለጠለት። ዕጣን እያጠነ ፈጣሪውን እያመሰገነ ነው የተገለጠለት። እግዚአብሔርን ስናመሰግን ጸሎት ስናቀርብ በቤተ መቅደስ ስንሰበሰብ ከቅዱሳን መላእክት ጋር ኅብረት እንደሚኖረን ያሳያል። ስለዚህ በዚያ ሁኔታ የተገለጠለት መልአክ አንድ ታላቅ የምስራች ለዘካርያስ ነግሮታል። የጸሎቱ መልስ የልመናው መልስ የሚሆን ወብእሲትከኒ ኤልሳቤጥ ትወልድ ለከ ወልደ ወይከውነከ ትፍሥሕተ ወሐሴተ ወብዙኃን ይትፌሥሑ በልደቱ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ። በመወለዱ ብዙዎች ይደሰታሉ እያለ ስለሚወለደው ሕፃን ስለ ሕፃኑ ሁኔታ ሕፃኑ ከቤተሰቡ አልፎ ለሌሎች የደስታ ምንጭ እንደሆነ ስርየተ ኃጢአት አሰጥቶ የሰው ልጆችን በጸጋ እግዚአብሔር ሞልቶ ሰውና እግዚአብሔርን በማገናኘት ኃጢአትን በደልን በንስሐ ጥምቀት በመደምሰስ ሰውና እግዚአብሔርን የሚያገናኝ አስደሳች ልጅ እንደሚወልድ ነገረው። ይህን ሊቀ ካህናቱ ዘካርያስ ይህን ነገር አምኖ ለመቀበል ተቸግሮ እንደነበር ቅዱስ ወንጌል ይናገራል። እኔ ሸምግያለሁ፣ ሚስቴ ኤልሳቤጥም አርጅታለች፣ ዘር ካለቀ ደም ከደረቀ በኋላ እንዴት ሊሆን ይችላል በማለት ከእግዚአብሔር በእግዚአብሔር መልአክ የተነገረውን ነገር ሊቀ ካህናቱ ተጠራጠረ። ለማመን ለመቀበል ተቸገረ ነው የሚለን። ይህ በዘካርያስ ተጻፈ እንጂ የሁላችንም የዕለት ተዕለት ሕይወት ነው። ወደ ቤተ መቅደሱ መጥተን ጸሎታችንን ልመናችንን ካቀረብን በኋላ ጸሎታችን መልስ ያገኘውን የሚል ጥርጥር ልቡናችንን ይጎበኛል። ይህ ተገቢ አይደለም። ጸሎታችንን በቅን ልቡና በትሕትና ካቀረብነው መልስ መስጠት ድርሻ የሆነ አምላካችን ለጥያቄያችን መልስ እንደሚሰጥ ማመን ይገባናል። ሲያደርግ እያየ ነው። ሲፈጽም ሲያከናውን መልስ ሲሰጥ ዕለት ዕለት እየተነገረ አምኖ ለመቀበል እንቸገራለን። እኛንን ልብ እግዚአብሔር አምላካችን ለሁላችን በቸርነቱ ያደለን። ከእግዚአብሔር መልአክ ጋር መከራከር ጀመረ። ነገሩን ለመመርመር ቢሆን ባልከፋ በጥርጥር ነው። እንዴት ሊሆን ይችላል? እኔ ሸምግያለሁ፣ ሚስቴም አርጅታለች፣ እንዴት ይሆናል በማለት እግዚአብሔር እንደወደደ ማድረግ የሚቻለው አምላክ መሆኑን አምኖ ለመቀበል በመቸገር ከመልአኩ ጋር መከራከር ጀመረ። ይህ እንዴት ይሆናል ብሎ መልአኩም አንድ ቃል ብቻ ተናገረ። እነሆ ከእግዚአብሔር ተልኬ የነገርኩህን ነገር በጊዜው ይፈጸማል፣ ይከናወናል። ይህ ነገር እስኪሆን ድረስ አንተ የማታምን የማትቀበል ከሆነ
ምልክት ከፈለግ ወራው ተከውን በአመት ሰነብበ ዲዳ ትሆናለህ፣ መናገር ይሳናል፣ አንደበት ይዘጋል አለው። የዘካርያስ አንደበቱ ታተመ፣ ተዘጋ፣ መናገር አልቻለም። እየተናገረ ወደ ቤተ መቅደስ የገባው ካህን አንደበቱ ተዘግቶ መናገር ተስኖት ከቤተ መቅደስ ወጣ። በምልክት ቋንቋ ሕዝቡን ወደ ቤታቸው አሰናበተ፣ መናገር አልቻለም። ያንን የመልአኩን የሰማውን የምስራች ይዞ ወደ ቤቱ ገባ። ያን ነገር ግን መግለጥ አልቻለም። ከሁለት ቀን በኋላ ሚስቱ ኤልሳቤጥ ጸነሰች ይላል። እግዚአብሔር የተናገረው አይቀርም። የተናገረውን የማያስቀር የማያደርገውን የማይናገር የተናገረውን ነገር በጊዜው የሚፈጽም እግዚአብሔር በጊዜው ያደርገዋል። ከእኛ የሚጠበቀው ጥያቄያችንን ልመናችንን ለእሱ ማቅረብ ነው። ልመናችንን እሱ በጊዜው ይመልሳል፣ ይቻለዋል። ልመናችንን ካቀረብን በኋላ መልስ እንደሚሰጠን ማመን ደግሞ ከእኛ የሚጠበቅ ነገር ነው። ታዲያ በዚህ ሁኔታ በስድስተኛው ወር ይላል። እሱ እንግዲህ መቼው መጋቢት ነው። እሱ ያልሆነበት ሰዓት መልአኩ ወደ እመቤታችን ወጥቷል። ሌላ ብስራት ነግሯታል እመቤታችንን፣ እነሆ ትጸንሻለሽ ትወልጃለሽ የሚል ለዚህ ምስክር የሚሆን የኤልሳቤጥን መጽነስ እንደ መረጃ አድርጎ አምጥቶት ነበር። እነሆ ከዘመዶቹ ወገን ኤልሳቤጥ እንኳ ካረጀች ከሸመገለች በኋላ ጸነሰች፣ ልጅ አገኘች፣ እነሆ 6 ወር ሆነ እያለ ለእመቤታችን ነገራት። ይህን የምሥራች ከሰማች በኋላ እመቤታችን ወደ ኤፍሬም አገር ወደ ዳዊት አገር አመራች። አቀበቱን የኤፍሬምን ተራራ ወጣቸው ነው የሚለን። የሄደችበት ምክንያት 2 ነው። አንደኛው ያንን የኤልሳቤጥን ጽንስ ለመረዳት፣ ሁለተኛው ደግሞ ዘካርያስ አንደበቱ ተዘግቷል መናገር አይችልም ስለተባለ ለመጠየቅ ለመርዳት ነው የሄደችው እመቤታችን። ኤልሳቤጥ እነሆ በሽምግልና በእርግና ዘመን ጸንሳለች። ዘካርያስ ደግሞ በሽምግልና የእርግና ዘመኑ መናገር አይችልም። እዚያ ቤት የእግዚአብሔር ምሕረት ተደርጓል። ነገር ግን ያን ምሕረት መናገር መመስከር የሚችል አንደበት አልነበረም። እመቤታችን ወደዚያ ቤት ወጣች። ዘካርያስ አንደበቱ በመዘጋቱ ምግብ እንኳ ቢፈልግ በምልክት ነው የሚጠይቀው። ውሃ ቢጠማ ወደ መጠጫው፣ እንጀራ ቢፈልግ ወደ መሶቡ ከማመልከት ያለፈ ሌላ ጣፋንታ የለውም። በዚያ ሁኔታ እመቤታችን ወደዚያ ቤት መጣች ነው የሚለን። ታዲያ ወደዚያ ቤት ስትመጣ ወደ ቅድስት ኤልሳቤጥ ቀርባ ኤልሳቤጥን ሰላምታ ሰጠቻት። የሰላምታዋን ድምፅ የሰማችው ቅድስት ኤልሳቤጥ በሐሴት ተሞልታ እመቤታችንን ስትቀበል እነሆ በኤልሳቤጥ ማኅፀን የነበረው መጥምቁ ዮሐንስ በእናቱ ማኅፀን ሆኖ ለእመቤታችንም ለጌታችንም ስግደት አቅርቧል። ቅድስት ኤልሳቤጥ ይህን መስክራለች። ወምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእየ፣ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ምንድን ነኝ? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀን ውስጥ ደስ ብሎት በደስታ ዘሏልና ካለች በኋላ ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ አለቻት። ብፅዕት ነሽ ስትል አመሰገነቻት። ብፅዕናዋን፣ ቅድስናዋን፣ ንጽሕናዋን ቅድስት ኤልሳቤጥ መሰከረች። ዛሬም እናከብራት። ለመሰብሰባችን ምክንያት ለመገናኘታችን መሠረት የሆነችው እመቤታችን ቅድስት ድንግል ማርያም በምእመናን አንደበት ብፅዕት ተብላ የምትመሰገን እመቤታችንን የሚወዱ የሚያከብሩ ድኅነታቸው በእሷ እንደተፈጸመ የሚያምኑ ሁሉ ብፅዕት ነሽ ብለው የሚመሰክሩላትና የሚያመሰግኗት ብፅዕት ናት እመቤታችን። የንጽሕናችን መሠረት፣ የቅድስናችን መገኛ፣ የሰውና የእግዚአብሔር መገናኛ፣ ሩቁ እግዚአብሔር የቀረበባት፣ ስውሩ አምላካችን የተገለጠባት፣ ረቂቁ ገዝፎ የታየባት የተዳሰሰባት ብፅዕት እመቤታችን ቅድስት ድንግል ማርያም ናት። በረከቷ በሁላችን ላይ ይደረብን። ታዲያ እሷን ማመስገን ውዳሴዋን ቅዳሴዋን በአንደበታችን በልቡናችን ማኖር ከሁላችን ይጠበቃል። ምክንያቱም ከሰማይ የወረደ መልአክ አመስግኗታል።
እንዲሁም በቅድስና የተመሰከረላት ቅድስት ኤልሳቤጥ መስክራላታለች። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እመቤታችንን የምታከብረው ብፅዕናዋን ቅድስናዋን የምትመሰክረው ከልቧ ወልዳ ከአእምሮ አፍልቃ ልብ ወለዳዊ በሆነ ሐሳብ አይደለም። ብሉይ ኪዳንን አዲስ ኪዳንን መሠረት በማድረግ ነው እመቤታችንን የምታመሰግነው። እነሆ ለእመቤታችን ወርሃዊ ዓመታዊ በዓላትን ለይታ እመቤታችንን የምታከብረው ቤተ ክርስቲያናችን ብሉይ ኪዳንን አዲስ ኪዳንን መሠረት አድርጋ ነው። እመቤታችን ምስጋናዋ፣ ንጽሕናዋ፣ ቅድስናዋ፣ ማኅተመ ድንግልናዋ በጠቅላላ ሕይወቷ በመጽሐፍ የተመሰከረ የተነገረ እንጂ ልብ ወለድ እኛ ፈልገን የፈጠርነው ያመቻቸነው አይደለም። በብሉይ ኪዳን በአዲስ ኪዳን ስለ እመቤታችን ተነግሯል። ብፅዕናዋ፣ ንጽሕናዋ፣ ቅድስናዋ ተነግሯል። ያን መቀበል ደግሞ ክርስቲያኖች ግዴታ ነው። ያን አንቀበልም የምንል ከሆነ ሐሳባችን ከመጽሐፍት ውጭ ይሆናል። ነቢያት ከተናገሩት ሐዋርያት ካስተማሩት ትምህርት ውጭ እንሆናለን። ሐዋርያት ያስተማሩት ነቢያት የተናገሩት ትምህርት ውስጥ የእመቤታችን ክብር፣ ልዕልና፣ ንጽሕና፣ ቅድስና ከፍ ብሎ ተነግሮ ተመስክሮ እናገኛለን። ስለዚህ እናከብራታለን፣ እናመሰግናታለን። በረከቷ በሁላችን ላይ ይደርብን። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድነሽ አለቻት። ምንድነሽ አለች? ብፅዕት ነሽ አለቻት። የእኛ ምስጋና የእመቤታችን ውዳሴ ለእመቤታችን የምናቀርበው ከዚህ የተለየ አይደለም። ብፅዕት፣ ውድስት፣ ንጽሕት፣ ቅድስት የሚል ነው። ከዚያ የራቀ የተለየ ነገር የለንም። ያ ደግሞ መጽሐፋዊ ነው። ክርስቲያኖች መጽሐፍ ቅዱስን እቀበላለሁ የሚል ሰው ሁሉ ይህን የመቀበል ግዴታ ይኖርበታል። ይህንን አልቀበልም ካለ እማምነው በመጽሐፍ ቅዱስ ነው፣ የማስተምረው ትምህርቴ መጽሐፍ ቅዱስ ነው ብል እንኳ ከመጽሐፍ ቅዱስ ውጭ ይሆናል ክርስቲያኖች። ስለዚህ ዛሬ ለመሰብሰባችን ምክንያት የሆነችው እመቤታችን የድኅነታችን መሠረት ናት። ነቢየ እግዚአብሔር ኢሳይያስ ስለ እሷ እንዲህ መስክሯል። በትንቢቱ ምዕራፍ 1 ቁጥር 9 ላይ እንዲህ በማለት ይነግረናል። ሶበሰ እግዚአብሔር ጸባዖት እምያትረፈ ለነ ዘርአ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልነ ነበር ነው የሚለን። እንደ ሰዶም እንደ ገሞራ እንዳንጠፋ ከጥፋት መዳን ማምለጥ መሰወር እንድንችል ለድኅነታችን ምክንያት የተሰጠችው ንጽሕት ዘር እነሆ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ ብለን የምናመሰግናት እመቤታችን ናት። በረከቷ ይደርብን። እመቤታችንን አለማመስገን፣ አለመውደድ፣ አለመክበር አይቻልም። ምክንያቱም እግዚአብሔርን ያገኘንባት ከአምላካችን ጋር የተገናኘንባት አምላካችን ወደ እኛ የቀረበባት እኛም ወደ እግዚአብሔር የቀረብንባት የአምላክ እናት የሁላችን የመስቀሉ እግር ስር ስጦታችን ሽልማታችን እመቤታችን ናት። ዓለም ከእመቤታችን የበለጠ ሀብት የለውም። መላ ሀብቱ ተጠቅልሎ ተሰብስቦ ቢቆጠር የእመቤታችንን ያህል አይሆንም። እመቤታችን በሐዘናችን ጊዜ መጽናኛችን ናት። ስናለቅስ እንባችን የሚታበስባት የእያንዳንዳችን አይደለም የዓለም ጥያቄ መልስ ያገኝባት እመቤታችን ቅድስት ድንግል ማርያም ናት። ጥያቄ የተሞላው ዓለም በመርገም በመንጸፈ ደዌ ወድቆ በሐዘን በመከራ ማቆ ይኖር የነበረ የሰው ልጅ ከውርደት ወደ ክብር ከፍ ያለው ከመርገም የተላቀቀው የንጽሕና የቅድስና ሕይወትን ገንዘብ ማድረግ የቻለው የንጽሕናው መሠረት በሆነችው በእመቤታችን አማካኝነት ነው። ስለዚህ ነው ዛሬ ሰብሰብ ብለን ግቢዋን ሞልተን የተገኘ ነው። እዚህ ስንሰበሰብ እመቤታችንን የምናመሰግንበት ምስጋና ስለ እመቤታችን የምንሰጠው ምስክርነትም ይሄ ነው። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ? እስኪ በሏት ሁላችሁ ምንድን ነሽ? ይህን ቅድስት ኤልሳቤጥ ብቻ አላለችም። መልአኩ ቅዱስ ገብርኤል ከእግዚአብሔር የተላከ የምሥራች ነጋሪ ብስራት አብሳሪ መልአክ መስክሯል።
መስክሯል። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ተመዝግቦ ዕለት ዕለት የምናነበው ቤተ ክርስቲያናችን በጣም እጅግ ትልቅ ቁም ነገር ስለሆነ የዘወትር ጸሎታችን ያደረገችው በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ወደ አንዲት ሀገር ናዝሬት ገሊላ ወደ ተባለችው መንደር ተላከ። የዮሴፍ እጮኛ ወደ ሆነች ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነበር ይልና ቦአ መልአክ ሀቢሃ መልአኩ ወደ እርሷ ገባ ነው የሚለን። ወደ እርሷ ገባ። ከዚያስ በኋላ ምን አለ? ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ሌላኛው ምስክርነት ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል፣ ገንዘብሽ ነው ሲል አመስግኗታል። ሰው ብቻ አላመሰገናትም። ከሰማይ የወረደ ከእግዚአብሔር የተላከ ሰማያዊ እሳታዊ ነበልባላዊ መልአክ በእመቤታችን ፊት ቀርቦ ምስጋና ሲያቀርብ ልዕልናዋን፣ ብፅዕናዋን፣ ቅድስናዋን ሲመሰክር እናያለን። እስኪ በሉ ጸጋን የተሞላሽ ሆይ በሉ። ገብርኤልን ምሰሉ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ምክንያቱም ምንድን ነው ካላችሁ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነውና ነው የሚለን። ከማን ጋር ነውና? ከአንቺ ጋር ነው ማለት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ለመሆን ለመወለድ መርጦሻልና በአንቺ 9 ወር ከ5 ቀን ለማደር መርጦሻልና እግዚአብሔር ከአንቺ ጋር ነው። ስለዚህ ምልዕተ ጸጋ ምልዕተ ክብር ደስ ይበልሽ፣ ደስታ ይገባሻል። የመልአኩ የቅዱስ ገብርኤል ምስጋናና ምስክርነት፣ የቅዱስ ኤልሳቤጥ ምስጋናና ምስክርነት እመቤታችንን እንድናከብር ለሁላችን የተሰጠና የተገለጠ በወንጌል የተጻፈ ዕለት ዕለት የሚነበብ የሚተረጎም የእመቤታችን ክብር የነገረ ማርያም ትምህርት መሰረት ነው ክርስቲያኖች። ስለዚህ ይህንን ቤተክርስቲያናችን ዕለት ዕለት ትነግረናለች። ስለዚህ እመቤታችንን ምልዕተ ጸጋ ናት እንላለን። ምንድን ናት እንላታለን? ጸጋን የተሞላች ማለት ጸጋ ከሆነ ሁሉ የቀረባት የጎደለባት የሌለ ማለት ነው ክርስቲያኖች። ከዚያውም ውጭ ለሰው ያልተሰጠ ጸጋ የተሰጣት እመቤታችን ናት። ምክንያቱም ሴቶች ልጅ ይወልዳሉ፣ ጸጋቸው ነው። ነገር ግን በድንግልና መጽነስ በድንግልና መውለድ ይቻላቸዋል? ለሰው ያልተሰጠ ጸጋ የተሰጣት ስለሆነ ምልዕተ ጸጋ ትባላለች። ከጸጋ በላይ የሆነ ጸጋ፣ ከክብር በላይ የሆነ ክብር የተሰጠው ለእመቤታችን ነው። ይህንን ቤተክርስቲያናችን እንዲህ ነው የምትገልጠው። ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ምሕረት ለሚካኤል ተሰጠ፣ ብስራት ለገብርኤል ተሰጠ፣ የሰማያት ሀብት ለድንግል ማርያም ተሰጠ ይላሉ። በቅዳሴ የተመዘገበ ነው። ክርስቲያኖች ሀብተ ሰማያት ተሰፍሮ ተቆጥሮ የማያልቅ ጸጋና ክብር ለእመቤታችን ተሰጥቷል። ከዚህ የተነሳ ቤተ ክርስቲያን እመቤታችንን እንዲህ ነው የምታከብራት። ከፈጣሪ በታች ከፍጡራን በላይ ትላታለች። እስኪ በሉ ከፈጣሪ በታች ከፍጡራን በላይ ናት እመቤታችን። ፍጡራን ሲባል መላእክትን ይጨምራል። ምድራውያን ፍጥረታትን ብቻ አይደለም። ከፍጥረታት ሁሉ እንደ እመቤታችን የከበረ ከፍ ያለ ልዕልና ያለው ሀብተ ጸጋ የተሸለመ በቅድስና በንጽሕና ያጌጠ ተለክቶ ተሰፍሮ ተቆጥሮ ከሚነገር በላይ በጸጋ የተሸለመች የሁላችን እናት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ክርስቲያኖች እኛ ኦርቶዶክሳውያን የፍቅር አምላክ እግዚአብሔርን እናመልካለን። የፍቅር እናት እመቤታችንን እናታችን እንላታለን። የፍቅር ቤት በሆነችው ቅድስት ቤተ ክርስቲያን እንሰበሰባለን። የፍቅር ምልክት የሆነው መስቀሉ አርማችን መለያችን ነው። የፍቅር ምልክት የሆነውን መስቀሉን አንገታችን ላይ የፍቅር እናት የሆነችው እመቤታችን በልቡናችን በአንደበታችን ምስክርነት ዕለት ዕለት ደምቃና ጌታ ከፍ ብላ ነው የምትኖረው። ምክንያቱም የድኅነታችን መሰረት የድኅነታችን ምክንያት ስለሆነች ሰውና እግዚአብሔር የተገናኙባት ድልድይ፣ የሰው ልጅ ወደ እግዚአብሔር የወጣባት መሰላል፣ እግዚአብሔር ወደ ሰው ልጆች የወረደባት መሰላል ማን ናት? እመቤታችን ቅድስት ድንግል ማርያም ናት። ከሰው ልጆች
ከፍጡራን የእመቤታችንን ያህል ለእግዚአብሔር የቀረበ ፍጡር የለም። ለእግዚአብሔር በመቅረብ እመቤታችን ከሁሉም በላይ ከፍ ያለችው ናት። ምክንያቱም ሚካኤልን ብንል፣ ገብርኤልን ብንል፣ ሱራፌል ኪሩቤል ብንል አገልጋዮቹ ጾርተ መንበሩ ምስጋና የሚያቀርቡለት በፊቱ እንደ ቅጠል የሚረፉና በፊቱ የሚንበረከኩ ናቸው። እመቤታችን ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሦስቱ አካል አንዱ አካል ኢየሱስ ክርስቶስ ሰው የሆነባት ሰው ሆኖ ሁላችንም ወደ እሱ ለማቅረብ የተገለጠባት እመቤታችን ቅድስት ድንግል ማርያም ናት። የእሷን ያህል ለእግዚአብሔር የቀረበ የለም። መላእክት ብንል፣ ጻድቃን፣ ሰማዕታት ወዳጆቹ ባለሟሎቹ ይባላሉ። እመቤታችን ግን እናቱ ናት። ምኑ ናት? እናት። ለልጅ የእናት ትርጉሟ ምን ያህል እንደሆነ ሁላችሁም ይገባችኋል። ከእናት ነው የተገኛችሁት፣ በእናት መዳፍ ነው ያደጋችሁት። እግዚአብሔር እናቱ እንድትሆን የመረጣት ከእርሷ ሰው ሊናገረው የማይችል ጥልቅና ረቂቅ ልደት ተወልዶ ለሁላችን የተገለጠባት እመቤታችን ናት። በጠቅላላው እመቤታችን የሰው ልጅ እግዚአብሔርን እንዲያይ ምክንያት የሆነች እሷ ናት። ከእግዚአብሔር ርቆ የነበረው ወደ እግዚአብሔር የቀረበው፣ የተበተነው ወደ እግዚአብሔር የተሰበሰበው በእመቤታችን ምክንያት ነው። ስለዚህ ብፅዕት ቅድስት ንጽሕት ብለን እናመሰግናታለን። ጸጋ በረከቷ ለሁላችን ይትረፈን። ዛሬ የመጣ ነው ልናከብራት ወይስ ልታከብረን? ልናከብራት። ጥሩ ነው። አሁን እናከብራታለን፣ ግን ልንከብርን የመጣ ነው። እሷማ የከበረች ናት። እኛ በመሰብሰባችን ክብር ይጨመርላታል? እኛ ብንቀርስ ክብሯ ይጎላል፣ ዝቅ ይላል አይልም። ምክንያቱም እመቤታችን አንድ ጊዜ የከበረች ናት። ማን የመረጣት ስለሆነ? እግዚአብሔር የመረጣት ናት። እንዲህ ነው የሚለን የቤተ ክርስቲያናችን ሊቀ ሕርያቆስ ዘንተ ቅዳሴ ዘይቄድስ ካህን አኮ ማርያም ዘይቄድስ አላ ለልዑ ይትቄደስ እስመ እግዝእትነ ማርያም ቅድስት ወትረ በሰማይ ወበምድር። ይህንን የእመቤታችንን ቅዳሴ የእመቤታችንን ምስጋና የሚቀድስ ካህን እመቤታችንን የሚያከብር አይምሰለው፣ እሱ ራሱ ይከብራል እንጂ። እመቤታችን ቅድስት ድንግል ማርያምስ በሰማይም በምድርም አንድ ጊዜ የከበረች ናት። ማን አክብሯታል? እግዚአብሔር ያከበራት ከፍ ያደረጋት ናት። እመቤታችን በሰው ምርጫ፣ በእጅ ብልጫ፣ በሰዎች ስምምነት የከበረች አይደለም። ማን ያከበራት ናት? እግዚአብሔር ያከበረው ዝቅ ማድረግ የሰው ልጅ ይቻላል? በአንደበቱ ቢናገር በቃሉ ቢለፈልፍ ዝቅ ሊያደርጋት አይችልም። ከፍ ላድርጋት ብሎ ቢያስብም ደግሞ ከፍ ሊያደርጋት አይችልም። የሚጨምርላት ጸጋ የለውም። ምልዕተ ጸጋ ምልዕተ ክብር ናት። ከከበሩ የከበረች ልዕልተ ልዑላን ክብርተ ክቡራን ንጽሕተ ንጹሐን ቅድስተ ቅዱሳን ብፅዕተ ብፁዓን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ይህ የገባት የተረዳት መንፈስ ቅዱስ ያደረባት የገለጠላት ቅድስት ኤልሳቤጥ ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ አለቻት ነው የሚለን። ብፅዕት ነሽ አለቻት። የሆነውን እንናገራለን እንጂ ያልሆነ ነገር ስለ እመቤታችን መጨመር አንችልም። መጨመር እንደማንችል መቀነስም አንችልም። መጨመር ድፍረት ነው፣ መቀነስ ደግሞ ሌብነት ነው። ስለ እመቤታችን ክብር ያልሆነውን ያልተሰጣትን አትመሰክርም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያልተሰጣትን ነገር ጨምር አትናገርም። የተሰጣትን ደግሞ አትቀንስም። የተሰጣትን ሳትጨምር ያልተሰጣትን ሳትቀንስ የተሰጣትን ሳትቀንስ ሳታጎድል በመጽሐፍ የተጻፈውን ስለ እመቤታችን የምትመሰክረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ነቢያት የተናገሩትን ምሳሌያዊውን ትንቢት ተርጉማ ትንቢታዊውንም በግልጽ በተቀመጠው ልክ የምትመሰክረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ስለዚህ እመቤታችን በቤተክርስቲያናችን የከበረች ከፍ ያለች ከፍጡራን ሁሉ የበለጠች የአምላክ እናት በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች ሕገ ተፈጥሮ በእሷ ላይ የማይሰራ ሕገ ተፈጥሮ በእሷ ላይ አይሰራ ማለት ቅድም እንዳልኳችሁ ሴቶች ለመውለድ
በሕቱም ድንግልና መጽነስ በሕቱም ድንግልና መውለድ አይቻላቸውም። ለእመቤታችን ግን ተችሏታል። ማን የመረጣት ስለሆነ እግዚአብሔር የመረጣት ያከበራት የለያት ስለሆነች ነው። በሴቶች ያለ በመጽነሷ ጊዜ ሕማም ድካም የሚባል ነገር የለም። ምክንያቱም የጸነሰችው የዓለሙን ድካም የሚያርቅ ዓለሙን በመዳፉ የሚሸከመውን ሰማያዊ ንጉሥ ነው የወለደችው። ከዚህ የተነሳ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እመቤታችን 6 ጊዜ ድንግል ናት ትላለች። ስንት ጊዜ? ከመጽነስ በፊት፣ በመጽነስ ጊዜ፣ ከመጽነስ በኋላ፣ ከመውለድ በፊት፣ በመውለድ ጊዜ፣ ከመውለድ በኋላ ምንድን ናት? ድንግል ናት 6 ጊዜ። ይህንን ጠቅልላ አድርጋ ወትረ ድንግል ማርያም እመቤታችን ሁልጊዜ ድንግል ናት። ሁልጊዜ ወትረ ድንግል፣ ሁልጊዜ ድንግል ናት። የሕሊና ድንግል ናት፣ የሥጋ ድንግል ናት። በሕሊና በሥጋ ንጽሕና ቅድስና ያጌጠች የደመቀች እመቤታችን ናት። በረከቷ ይደረብን እና ዛሬ የመጣ ነው ልናከብራት ብቻ አይደለም፣ በረከቷን ልንቀበል፣ ያን ክብሯን ልንመሰክር፣ ጸጋ በረከቷን ልንቀበል፣ በበረከቷ ልንጎበኝ፣ በእሷ አማላጅነት በልመናዋ ፊት በማያስመልስ ልመናዋ ወደ እግዚአብሔር ለመቅረብ ተሰብስበናል። ስለዚህ ለመሰብሰባችን ምክንያት ለድኅነታችንም መሰረት ምክንያት የሆነችን ስለሆነ እመቤታችንን እንወዳታለን። እመቤታችን ከልቡናው የጠፋችበት ከአንደበቱ ምስክርነት የራቀችበት ሰው ከእግዚአብሔር የራቀ ነው። ምክንያቱም እመቤታችን ለእግዚአብሔር ቅርብ ናት። መዝሙረኛው ቅዱስ ዳዊት እንዲህ ነው የሚመሰክርላት፣ ንግሥቲቱ በቀኝ ትቀመጣለች ይላል። እስኪ በሉ ንግሥቲቱ በቀኝ ምን ትላለች? ትቀመጣለች ነው የሚለን። እመቤታችን በእግዚአብሔር ቀኝ በአጠገቡ ያለች ናት። ወደ እመቤታችን መቅረብ ወደ ማን መቅረብ እንደሆነ ግልጽ ነው። ወደ እግዚአብሔር መቅረብ። እሷ በቀኙ ያለች ከሆነ ወደ እሷ ከቀረብን ለማን ላይ እየቀረብን ነው? ክርስቲያኖች ወደ እግዚአብሔር መቅረባችን ነው። ወደ እግዚአብሔር ለመቅረባችን የእመቤታችንን ያህል የሚረዳን ሌላ አካል ሊኖር አይችልም። እምንበላው ሥጋው እምንጠጣው ደሙ የተነሳው ከእሷ ነው። አምላክ ከሰማይ ሥጋ ይዞ አልወረደም። ሥጋን የነሳው ከእሷ ነው። የምንበላው ሥጋው የምንጠጣው ደሙ የተገኘው ከእመቤታችን ነው። ለዚህ ነው ሊቃውንት አቃቤ ሥራይ መጽአ እምሰማይ ወወፅእ መድኃኒትን ተረክበት በቤተ ዳዊት፣ ሐኪሙ ከሰማይ መጣ መድኃኒቱ ከዳዊት ቤት ተገኘ ነው የሚለን። ከዳዊት ቤት የተገኘው የእመቤታችን ሥጋ ነው አምላክ የነሳው የተዋለ የምንበላው። ለዚያ ነው ሥጋዬን የበላ ደሜን የጠጣ ምን አለው አለን? የዘላለም ሕይወት አለው። ከማን የነሳው ያን ሥጋ? ከማን የወሰደው ያን ደም? ከእመቤታችን። ስለዚህ ለዓለም ሕይወት ድኅነት የሆነው ሥጋ የተገኘው ከእመቤታችን ነው። የድኅነታችን ምክንያት የምንላት ለዚያ ነው። ስለዚህ እሷን አምላክ ናት የምትል ቤተክርስቲያን የለችንም። የማን እናት ናት? የአምላክ እናት፣ ወላዲተ አምላክ፣ ወላዲተ እግዚአብሔር፣ የእግዚአብሔር እናት። አምላክ ሰው ሆኖ ለመገለጥ ለእናትነት የመረጣት የወደዳት ያከበራት እመቤታችን ናት። በረከቷ በሁላችን ላይ ይደርብን። ስለዚህ አሁን እየጾምነው ያለ ጾም አምላክ ከሰማይ ወርዶ ከድንግል ተወልዶ የጾመው ጾም ነው። ለዚህ ጾም መሰረት ናት እመቤታችን። አምላክ ተወለደ፣ ጾመ፣ ተሰቀለ፣ ሞተ ብንል ከማን ተወልዶ ነው? ከእመቤታችን። ነገረ ድኅነትን ያለ እመቤታችን መናገር አይቻልም። አንድን ትልቅ ግዙፍ ሕንፃ ያለ መሰረቱ እንደማሰብ ይሆናል። ያለ መሰረቱ ሕንፃው እንደማይቆም ነገረ ድኅነት ያለ እመቤታችን አይነገርም። ስለዚህ የድኅነታችን መሰረት የድኅነታችን ምክንያት ወደ እግዚአብሔር ለመቅረባችን ዋና አገናኝ እመቤታችን ቅድስት ድንግል ማርያም ናት፣ የሰውና እግዚአብሔር መገናኛ። ስለዚህ እመቤታችንን እንወዳታለን፣ እናከብራታለን። የሚጠሯት አሉ፣ ነገር ግን በቁጥር ትንሽ ናቸው። ወዳጆቿ ግን ተቆጥረው አያልቁም። የእልፍ አእላፋት መላእክት ሕይወታቸው ናት እመቤታችን በንጽሕና ስለምትመስላቸው። የምእመናን የሊቃውንት መመኪያቸው የደካሞች ምርኩዝ ናት እመቤታችን። ጤና ብናጣ ጤና የምናገኝባት፣ ፈውስ የምናገኝባት፣ ሕይወት የምናገኝባት፣ ብንወድቅ የምንነሳባት ምርኩዛችን ናት። ስለዚህ ከፍቅሯ ሳንለይ በእውነት ከእሷ ጋር በቃል ኪዳኗ ጸንተን እንድንኖር እግዚአብሔር አምላካችን ይርዳን።
ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ? ብፅዕት ነሽ። በእግዚአብሔር ዘንድ ጻድቃን ነበሩ ከተባሉት ቅዱሳን ቅድስት ኤልሳቤጥ የመሰከረችው ነው። መልአኩ የመሰከረላት ነው። ነቢያት እነ ቅዱስ ዳዊት፣ ሌሎችም ታላላቅ ነቢያት ስለ እመቤታችን መስክረዋል። ይህን መቀበል በመጽሐፍ ቅዱስ አምናለሁ ከሚል ሁሉ የሚጠበቅ ቁም ነገር ነው። ከዚህ አጥር ቅጥር ውጭ መውጣት ተገቢ አይደለም። ከእመቤታችን መራቅ ከእግዚአብሔር መራቅ ነው። እናቱን ጠልተን እሱን ልንወድ አንችልም። ክርስቲያኖች እናታ አፈር ትብላ እያሉት የሚወድ ሰው ሊኖር አይችልም። እግዚአብሔር አምላካችንም እናቱ አታስፈልገንም ልንለው አንችልም። ስለዚህ እመቤታችን ዛሬ በዚህ ነገ በመንግሥተ ሰማያት ለመሰብሰባችን ምክንያት ናት። ሥጋውን በመብላት ደሙን በመጠጣት በጠቅላላው በክርስትና ሕይወት ውስጥ መማፀኛችን፣ መጠጊያችን፣ አምባ መጠጊያችን፣ መጠለያችን ናት። ብናዝን መተን እንባችንን አፍሰን ለእንባችን መልስ የምናገኘው በምልጃዋ በጸሎቷ ነውና ጸሎቷን ተማጽነን ቃል ኪዳኗን ተጠቅመን ርስቱን መንግሥተ ሰማያትን ለመውረስ እንድንበቃ እግዚአብሔር አምላካችን ይፍቀድልን። መዋዕለ ጾሙን ጀምረን እንድንጨርስ ለብርሃነ ትንሣኤው እንድንደርስ እግዚአብሔር አምላካችን ይርዳን። በዚህም እንደሰበሰበን በማታልፍ ዘላለማዊት ርስቱ በመንግሥተ ሰማያት ይሰብስበን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ብፅዕት ነሽ። የሁል ጊዜ ምስክራችን ነው፣ ምስክርነታችን ነው። ይህንን ይዘን መስክረን በሃይማኖት ጸንተን በርትተን መንግሥቱን እንድንወርስ እግዚአብሔር አምላካችን ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የእመቤታችን በረከት ይደርብን። በደንብ አድርጋችሁ አመስግኑ። ካመሰገናችሁ በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ላስተማሩን መምህራችን ለመላከ ምሕረት እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእድሜ በጸጋ ይጠብቅልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን፣ ይቀድስልን። ምንድን ነበር ርዕሳቸው? በስመ አብ ሦስት ሰው ብቻ። ርዕሳቸው ምንድን ነበረ? ከእግዚአብሔር ተልከው የነገሩሽን የምታምኚ አንቺ ምንድን ነሽ? በሚገባ ስለ እመቤታችን ወቅቱን በመዋጀት አስተምረውናል። አሁንም በድጋሚ ቃለ ሕይወት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን፣ ይቀድስልን። Thank you.